ሰላም ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ቤተሰብ ሆናችሁ ቤተሰብ ሁኑልኝ። ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ በሁሉም ነገር ገኒ በርቺ ያላችሁ አመሰግናለሁ። ተባረኩልኝ። ዛሬ የኔ ጓደኛ ፍራንክ ላርግናት እና ምግብ ሰራች እና እሷ የለትም አሁን ማለት ምግቡን ሰርታ አስቀምጣ ሄደች። ከዛን እኔ ደግሞ ይሄ ምግቡ አይፈጣፍጥም ብዬ ማለት ነው ቀውጥ አደርጋለሁ። እስቲ ምንድነው ልትለኝ በትግስት ነው የምታወራ ወይም ደግሞ ትቆጣለች እና ምን ነገር እናያለን። እስከ መጨረሻ ከኔ ጋር ይሁኑ ይላል። ይሄው እንዳያችሁ ምግቡ እንዲህ ሰርታ ሄደች። ጌታን በጣም ነው የሚጣፍጣ። ቀምሻለሁ እኔ እና አሁን በቃ ጉዱ ልሰራ ናት እና ግን አንዱ ናት የሰራቸው ማለት ነው። እኛ 3 ነበር። ይሄ ሳኑ የኔ ነው ይሄው እንደው ማለት ነው እና ሰራታለሁ ታቆይ እና ምግቡ ይሄ ነው። በጣም ጣፍጣል። ጌታን እኔ አውቄ ነው እንደዛ ማድረጋት። እስቲ ትግስቱን ላልጨርስ ናት ዛሬ። ሸጌ ነስቲ ምንድነው ምግቡ አይፈጣፍጥም እኮ በጌታ ስም ምንድነው? ይሄ ደግሞ በቃ ምንድነው? ጨው በስታ ምን በስታል? ምንድነው አይፈጣፍጥም? ምን ያልበላው እውነቴን የማልበላም ሹ አይዳ ምንድነው? ጨው አታደርግም። እውነትን ለመናገር ምግቡ በጣም ነው የሚጣፍጠው። እኔ በልቻለሁ። ካሜራ እስከጨርሼ ሊበላ ራሱ ቾኮልኩ። በጣም ነው የሚጣፍጠው። ምግብ የሰራች ልጅቷ ደግሞ እየመጣች አይደለትም። ካጠገቤ ያለች ሌላ ናት እሷ ማለት ነው። እኔ ልታገስ ናት እሷ ከኔ ጋር ልትሰራ ናት። ምግብ የሰራች ሌላ ቦታ አለች፣ አልመጣችም እስካሁን። ነይ ቶሎ በይ፣ ጉድሽ ዛሬ ጉድሽ ሊወጣ ነው ሀቢብቴ ነይ። ይሄ ምግብ ነው ማለት ነው። ይሄ ምን አቀለ ነው? እኔ አልበላም። ምን ነይ ማርቲ ነይ፣ ዛሬ ጉድሽ ሞዋሽ ማርቲ ነይ ጉድሽ ሊወጣ ነው ዛሬ። ከባድ ነው። ይሄ ምግብ ብላ ነው እንደ ጠራችን። ከታች እንጂ እኮ ሩዝ እበላለሁ። እውነት እኔ ኩሳ አመጣለሁ ከላይ ወጥቼ ማለት ምን ነው? ቡና አይጣፍጥ ምን የለ እዚህ ቤት ባዶ ነው እንደ በነገራችን ማፈላች ግን ቡና በጣም ነው የሚጣፍጠው። አልበላም እኔ ባላም ሌላ ነገር ስሪልኝ። ለምንድን ነው ጠራሽ? ለምንድን ነው ዝም የምትይ? አውሪ። እሺ ምንድን ነው ታዲያ ትሰራለሽ? ምግቡ አይፈጣፍጥም። ዛሬ ምን ታርጉልኝ? ምን አንቺ አይኔ የለሽም እንደዚህ ሰሪ ጊዜ ዛሬ እንግዳ በዘብኝ። ስለዚህ በቃ ስራ በዘብኝ እና ይሄንን በላን ማለት ነው። በልተን ሄደናል ማለት ነው። ችግር የለም። ተሳስቻለሁ። ይቅርታ በጣም እንደዛ ከሆነ ችግር የለም። ምን ይቅርታ ነገር ነው? ምን እናደርግ? ይቅርታ አደረኩ። ሌላ ነገር ስሪ በቃ ለምን ምን ስለዛው ጫዋሌ እኮ ምን ሀቢብተ ምንም ነገር እኮ ጣሙ የለም እኮ። በቃ ሩዝና ሻይ ሰራለሁ። ሩዝና ሻይ አዎ። ለምንድን ነው የምትለው? ዳቦና ሻይ ነው የሚጠጣ የሚበላ አይደለም። የኛ ሀገር ሩዝና ሻይ ነው። ለምንድን ነው የምትናደጂ? እስቲ በቃ ለምን ትቆጣላችሁ እናንተ? እኔ ሞዋ ነው መናደድ የለሽማ። የሆነ ነገር በቃ ጥፋት ካለ ያው አጥፍቻለሁ በእና ለምን ስንቴ ነው ይቅርታ አልኩኝ ያልኩት? እኔ ስንቴ ነው እንዳለ ምድብሽ እንደዚህ ነገር እኔ ግን አልበላም እና የራሳችሁ ጉዳይ ነው። ይቅርታ ለዛሬ ብቻ ይቅርታ አድርጉልኝ። አርቲዬ ለማንኛውም ካሜራ ዳብቄ ነው ጉድ ሆነሻል። ለማንኛውም አግኝሻለሁ ሀቢብቴ እና አውቄ ነው እንጂ ምግቡ ፍጣፍጣል። ሰራውልሽ ምንድነው? ፍጣፍጣል ምግቡ አውቄ ነው። ተራንጂ ብዬ ነው። ኦ ማይ ጋድ እና እንደዛ ይኸው በደስታ ውስጥ አፍታ እጁ እንዴት እንደምታደርገው ማለት ነው። አዎ ቴንክ ዩ። ኦኬ ቴንክ ዩ። ችግር የለም ጋኒ በጣም ተናዳ ነበር እና ለማንኛውም እና ምግቡ ጌታን በጣም ነው የምጣፍጠው። አውቄ ናት እኔ አንቺ ልጅቷ ግን አንቺን ንዴትሽን ቀነሽ አድርጊ። ሰማሽ? አትቀይ ትግስት ያስፈልጋል። አዎ ነገ ብታገቢ ባልሽ ወርውሮ ነው የሚያወጣሽ። ችግር የለም እንደዚህ ትናደጂ ሶባዬን አይ እኔ አንቺ ያገባ ግን እንጃ
በጊዜ መሸሸት ነው። እንደዚህ ዘባይ እንደዚህ መቆጣት እንባ ብቻ ነው እኮ ቀረሽ። ቢብት ሌላ ነገር የቀረሽ ነገር የለም። ተናደሽ እኮ። አዎ በጣም ተናድጃለሁ። ለምን ፍጥ ምግብ እሰራለሁ እናንተ ትቆጣላችሁ? ላ እውነት ማለት እኔ ፍጣፍጣ አላውቃለሁ እኮ ድሮም እጅሽም ማለት ነው ጎበዝ ነሽ ባለሙያ ነሽ። ግን እቺን ፉን ፉን የምታደርግሽ ደግሞ ተዋድሽ። እሺ ኦኬ ማሽ እና ውዶቼ ይሄ ነው የሚመስላል። ልጅቷ ተናደደች። አሁን በቃ እኔ ልብላ ምግቡ በጣም ነው የምጣፍጠው። ይኸው እየጨረሱብኝ ነው ለዛው ማለት ነው። ቶሎ ቶሎ እየበሉ ነው። እኔ እና እንደዛ ነው የምላችሁ ማለት ልነስ በቃ ይኸው ቦታ እየሰጠች ናት ማለት ነው። ሊበላ ነው እና ደህና ሁኙን። ባይ ባይ። እኔ ልበላ ነው ቸኮልኩ። እና ቪዲዮን ደግሞ እስከ መጨረሻ ይውልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምንድን ነው ዛሬ በአማርኛ አወራችሁ? ልጆቹ አማርኛ ነው የማወሩ፣ ለዛ ነው። በኦሮምኛ ካወራ ማንም አይሰማልኝ እና እንደዛ ነው። ባይ ባይ።